በአንድ ራቅ ያለ ተራራ ላይ ከሶስት ሴት ልጆቹ ጋር ጥቂት በጎችን የሚያረባ አንድ እረኛ ይኖር ነበር። ኑሯቸው ቀላልና ጸጥ ያለ ነበር። ቀኖቻቸውን በጎች በመጠበቅ አይብና ሱፍ በማዘጋጀት ያሳልፉ ነበር። ነገር ግን አባታቸው ከልጆቹ የሚደብቀው ሚስጥር ነበር። ከዕለታት አንድ ቀን ልጆቹ በሥራ ተጠምደው ሳለ አባትየው ከጎጆ በድብቅ ወጣ፣ ርቆም ተጓዘ። በዓለቶች መካከል ተደብቆ የነበረው ሳጥኑን በጥንቃቄ ከፈተ። ከውስጡም ትንሽ ከረጢት አወጣ። በጭንቀት ዙሪያውን ተመለከተ። ከረጢቱንም በቀስታ ከፈተ። በሳጥኑ ውስጥ ያለውን ሲመለከት ዓይኖቹ አበሩ። የከበሩ ድንጋዮችና ውድ ጌጣጌጦች ስብስብ ነበር። አባትየው በጥልቅ ተነፈሰና ለራሱ አጉረመረመ። አንተ ዓይነ ስውር ጓደኛዬ፣ ይህን ሁሉ ዓመት ሚስጥርህን ጠበቅኩልህ። በድንገት ከኋላው ድምፅ ሰማ። በፍጥነት ዞረ። ታላቅ ልጁን በዚያ በድንጋጤና በግራ መጋባት እያየችው ቆማ አገኛት። ጠየቀችውም፣ አባዬ፣ ይሄ የምትደብቀው ምንድን ነው? ዓይነ ስውሩ ጓደኛህስ ማን ነው? አለችው። አባትየው ለትንሽ ጊዜ ደነገጠ። ከዚያም ተነፈሰና በይ ልጄ፣ እውነቱን የምነግርበት ጊዜው ደርሷል። እህቶችሽን ጥሪ፣ ይህ ሁላችሁም ልትሰሙት የሚገባ ታሪክ ነው አለ። ሦስቱ ልጆች በአባታቸው ዙሪያ ተቀመጡ። ዓይኖቻቸው በጉጉትና በጥበቃ ተሞልቶ ነበር። አባትየው ታሪኩን ማውራት ጀመረ። ከዓመታት በፊት አሁን እንደማደርገው በዚህ ተራራ ላይ በግ እጠብቅ ነበር። ከዕለታት አንድ ቀን መንገድ የጠፋበት ዓይነ ስውር ሰው አገኘው። በእጆቹ ሳጥን ተሸክሞ ነበር። ድካምና ዛልታ ይታይበት ነበር። ረዳሁት፣ እንዲያርፍም አስቀመጥኩት። ከዚያም ሰውየው የጌጣጌጥ ነጋዴ ነበርና ሽፍቶች ባደረሱበት ጥቃት ማየት እንደተሳነው ነገረኝ። ከሀብቱ የተረፈውን የመጨረሻ ንብረት ይዞ እንደነበር ሊጠቀምበት አቅም እንደሌለው ነገረኝ። እንድደብቅለትና እሱ ተመልሶ አደራውን የሚቀበልበት ቀን እስኪመጣ በታማኝነት እንዲይዝለት ጠየቀኝ። ሚስጥሩን ልጠብቅለትና የቀረችውን ሀብት ልንከባከብለት ቃል ገባሁለት። ቀናት አለፉ፣ ማንም አልመጣም። እኔም አልፎ አልፎ ሳጥኑን እፈትሽ ነበር፣ ደህንነቱን ለማረጋገጥ እንጂ ለመውሰድ በጭራሽ አስቤ አላውቅም። ይህ ለዚያ ዓይነ ስውር ጓደኛ የገባሁለት ቃል ነው። አድራይንም አልበላም። ልጆቹ በመደነቅ እርስ በርስ ተያዩ። ትንሿ ልጅም ጠየቀች፣ ግን አባዬ ለምን ከዚህ በፊት አልነገርከንም? አባትየው ተነፈሰና ይህ ነገር በልባችሁ ውስጥ ስግብግብነት እንዳይፈጥር ፈርቼ ነው አለ። ከዕለታት አንድ ቀን እረኛው በጎቹን እያገደ ሳለ ዓይነ ስውሩ ሰውዬ አደራውን ሊቀበል መጣ። እረኛውና ሰውየው ሳጥኑ ወዳለበት ቦታ ሄዱ። አለቶቹ መካከል ሲመለከት ግን ሳጥኑን አላገኘውም። እረኛው በድንጋጤና በፍርሃት ተዋጠ። እንዴት ሳጥኑ ጠፋ? ሰው ሰረቀው ወይስ ከዚህ ሁሉ ጊዜ በኋላ ትክክለኛውን ቦታውን ረሳሁት እያለ ተጨነቀ። ዓይነ ስውሩ በቁጣ አንተ እረኛ፣ ሳጥኑ የታለ? አታለህ ለራስህ ወሰድከው አይደል? አለ። እረኛው በሚንቀጠቀጥ ድምፅ መለሰ፣ አይደለም እምላለሁ፣ በጭራሽ አልነካሁትም፣ ሁሌም እዚህ ነበር። ሁለቱም በአለቶቹ መካከል መፈለግ ጀመሩ፣ ነገር ግን ሊያገኙት አልቻሉም። በዚህ ጊዜ እረኛው ይህን ሳጥን ለረጅም ጊዜ ጠብቄዋለሁ፣ ከእኔና ከሶስት ልጆች ውጭ ማንም ቦታውን አያውቅም ነበር አለ። ዓይነ ስውሩ የእረኛውን ንግግር አላመንም። በአቅራቢያው ወደሚገኝ መንደር ሄዶ ለዳኛው አመለከተ። ዳኛው እረኛው እንዲቀርብ አዘዘ። ዳኛው የዓይነ ስውሩን ታሪክና በእረኛው ላይ ያቀረበውን ክስ ሰማ። ከዚያም ወደ እረኛው ዞሮ በዚህ ጉዳይ ምን ትላለህ? አለው። እረኛው ታሪኩን በታማኝነት ተናገረ። አደራውን እንዳልካደ አረጋገጠ። ዳኛው እንዲህ አለ፣ እውነቱን ብትናገርም እንኳ አደራውን እስክትመልስ ድረስ ለዚህ ዓይነ ስውር ባለዕዳ ነህ። ከዚያም ለ1 ወር እንዲታሰር ታዘዘ። እንዲህም አለው፣ በዚህ ወር ውስጥ ሳጥኑ ካልተገኘ በ7 ዓመት እስራት ፈርድብሃለሁ። የእረኛው ልጆች በአባታቸው ላይ የሆነውን ሰሙ። አባታቸውን ይቅር እንዲለው ዓይነ ስውሩን ለመለመን ወሰኑ። 3ቱ ልጃገረዶች ወደ ሰውየው ሄዱ። ሰውየው ግን አንድ ቅድመ ሁኔታ ሰጠ። በአባታችሁ ላይ ክሴን የማነሳው በአንድ ቅድመ ሁኔታ ብቻ ነው አለ። ልጆቹም ቅድመ ሁኔታው ምንድን ነው አሉ። ዓይነ ስውሩም ቅድመ ሁኔታዬ ከእናንተ አንዷ እኔን ማግባት አለባት። ልጆቹ በዚህ እንግዳ ጥያቄ ደነገጡ። ግራ በመጋባትም እርስ በርስ ተያዩ። ታላቋ ልጅ እንዴት ይህን ትጠይቃለህ? እኛ እኮ አናውቅህም አለችው። ሰውየውም መለሰ፣
ይህ ብቸኛው ቅድመ ሁኔታዬ ነው። ወይ ጋብቻ ወይ ደግሞ አባታችሁ በእስር ይቆያል። ልጃገረዶቹ ሐዘንና ጭንቀት ተሸክመው ወደ ቤት ተመለሱ። በቀጣዩ ቀን የእረኛው ልጆች አባታቸውን ለመጠየቅ ወደ እስር ቤት ሊሄዱ ወሰኑ። ነገር ግን የሚገርመው ነገር ትንሿ ልጅ አብራቸው መሄድ አልፈለገችም። ሁለቱ እህቶች እሷ የጠላችበት ምክንያት አልገባቸውም። ሁለቱ እህቶች እስር ቤት ደርሰው አባታቸውን አገኙት። አይነ ስውሩ የሰጠውን ቅድመ ሁኔታ ነገሩት። እረኛው ተቆጣ። ያ ክፉ ሰው እንዴት እንዲህ አይነት ጥያቄ ለመጠየቅ ይደፍራል? በጎነትና መልካም ስነ ምግባር የነበረው ሰው እንዴት ወደዚህ ተቀየረ? እኔ በደንብ አውቀው ነበር አለ። ልጆቹም አባዬ አትጨነቅ፣ ከዚህ እስር ቤት የምትወጣበትን መላ መፈለግ አለብን። እረኛው ልጆቹን በሐዘን ተመለከተ። ከእናንተ መካከል አንዷ ያንን ክፉ ሰው እንድታገባ አልፈቅድም። የቀረውን ዘመኔን በእስር ቤት የማሳለፍ ቢሆን እንኳ። ዳኛው ሳጥኑ ካልተገኘ የ7 ዓመት እስራት ከመፍረዱ በፊት የ1 ወር ጊዜ እንደሰጠው ነገራቸው። እኔ እዚህ እስር ቤት ሆኜ ያ ክፉ ሰው በእናንተ ላይ ጉዳት እንዳያደርስ እፈራለሁ። ሁለቱ ልጆች አባዬ አትጨነቅ፣ የራሳችንን ጉዳይ እንወጣዋለን አሉት። ከመሄዳቸው በፊት አባታቸው ስለ ትንሿ ልጅ ጠየቃቸው። ለምን እህታችሁ አብራችሁ አልመጣችም? አለ። ታላቋ ልጅ አንተን ለመጠየቅ አብራ እንድትመጣ ስንጠይቃት ፊቷ ተቀየረና መምጣት አልፈልግም አለችው። አባትየውም ችግር የለውም ግን በጣም እንደምወዳት ንገሩልኝ አለ። ሁለቱ ልጆች እሺ አባዬ ታዘናል አሉ። ወደ ቤት ተመለሱ። ሶስቱም ለመመካከር ተሰበሰቡ። ታላቋ አባታችንን በእስር ቤት መተው አንችልም፣ አንድ ነገር ማድረግ አለብን አለች። መካከለኛዋ ግን እንዴት ከኛ አንዷ የማታውቀውንና በእድሜ የሚበልጣትን አይነ ስውር ታገባለች? ይህ ግፍ ነው አለች። ትንሿ ልጅ ግን አልተናገረችም፣ በሀሳቡም አልተሳተፈችም። ታላቋና መካከለኛዋ እህት ላይ ጥርጣሬ ገባ። እህታቸው የወርቅ ሳጥኑን ሰርቃ አባታቸውን ለእስር የዳረገች መሰላቸው። አባቷን አልጠየቀችም፣ በሀሳቡም አልተሳተፈችምና። በዚህ ጊዜ ታላቋ እህት ለምን ሀሳብ አትሰጭም ስትል ጠየቀቻት። ትንሿ ልጅ የምለው ነገር የለኝም አለች። ታላቋ እህት በቅርቡ በፈጣሪ ፈቃድ እውነታው ይገለጣል አለች። ቀናት አለፉ። ወሩም ሊጠናቀቅ ተቃረበ። ልጆቹ አባታቸውን ከእስር የሚያስወጡበትን መፍትሄ አላገኙም። በዚህ ጊዜ ታላቋ ልጅ ለአባቷ ስትል መስዋዕት ለመሆን ወሰነች። አይነ ስውሩን ለማግባት ፈለገች። ልታደርግ ያሰበችውን ለመንገር እስር ቤት አባቷን ለመጠየቅ ሄደች። ታላቋ ልጅ ለአባቷ አባዬ ስለ ጉዳዩ ብዙ አሰብን፣ መፍትሄም አጣን። ከዚህ መከራ እንድትወጣ እኔ ይህን ሰው ለማግባት ተስማምቻለሁ አለችው። አባትየው የልጁን ንግግር ሲሰማ በጽኑ ተቃወመ። ልጄ ሆይ ዋጋው ምንም ቢሆን ይህንን እንዳታደርጊ፣ ፈጣሪ እስኪመጣ ድረስ ጠብቂ። እኔ በፈጣሪ ይተማመናለሁ፣ እሱም እኔ እንዳልበደልኩና አደራዬን እንዳልካድኩ ያውቃል አለ። ልጅቷ በሐዘንና በጭንቀት ወደ ቤት ተመለሰች። ነገር ግን የአባቷ ንግግር ተጽዕኖ አሳድሮባት ነበር። ጭንቀትን የሚያስወግደው ፈጣሪ ብቻ እንደሆነም እርግጠኝነቷ ጨመረ። ዳኛው ለአባትየው የሰጠው የ1 ወር ጊዜ እስኪጠናቀቅ ድረስ ሶስቱ ልጆች እጃቸውን አጣጥፈው በቤታቸው ጠበቁ። ነገር ግን ሳጥኑ አልተገኘም። ያ ምስኪን እረኛ አደራን በመካዱ የሚፈረድበት ቀን መጣ። ሶስቱ ልጆች ችሎቱን ለመታደም ሄዱ። ወደ ፍርድ ቤት አዳራሽ ሲገቡ አባታቸው በተከሳሽ ሳጥን ቆሞ አዩት። በሌላ በኩል ደግሞ አይነ ስውሩ የዳኛውን ውሳኔ ሲጠብቅ አገኙት። በተንኮልና በክፋት እይታ ልጆቹን ይመለከታቸው ጀመር። ልጆቹ በአይነ ስውሩ ሰውዬ ተደነቁ። አይን ሳይኖረው እንዴት ይመለከታቸዋል? ነገር ግን ትኩረት አልሰጡትም። ከደቂቃዎች በኋላ ዳኛው መጣ። ችሎቱም ተጀመረ። ወደ እረኛው ተመለከተና አንተ እረኛ ስለቀረበበት የአደራ መካድ ክስ ምን ትላለህ? አለው። እረኛውም አለ፣ ክቡር ዳኛ ሆይ አደራዬ እንዳልካድኩና ይህንንም አንድም ቀን እንዳላሰብኩ እምላለሁ። ሙሉ ታሪኩን እነግሮታለሁ። ዳኛው አለ፣ ከዚህ በፊት ከነገርከን ውጭ ሌላ የምትነግረን ነገር አለ? እረኛውም አለ፣ ክቡር ዳኛ ሆይ ስለዚህ ሰውዬ ሳጥንና አደራ ከዚህ በፊት የነገርኩት ግማሽ እውነቱን ብቻ ነው። የቀረውን እውነት ግን ለረጅም ጊዜ ከልጆቼም ሳይቀር ከማፈር የተነሳ ደብቄ ነበር። አሁን ግን ከዚህ በላይ ለመደበቅ ትዕግስት የለኝም። ዳኛው በፍትህ መፍረድ እንድንችል ያለህን ተናገር አለው። እረኛው ክቡር ዳኛ ልጆቼን ከልጅነታቸው ጀምሮ በመልካም ስነ ምግባርና በይሉኝታ ሁኔታው ምንም ቢሆን ከፈጣሪ ውጭ ለማንም እጃቸውን እንዳይዘረጉ አድርጌ ነው ያሳደግኳቸው። 5 በጎች ነበሩኝ። ከነሱ የሚገኘው በረከት ለእኔና ለልጆቼ ይበቃን ነበር፣ ይሸፍንና ረሃባችንንም ያስታግስልን ነበር። አንድ ቀን ላግዳቸው ሄዱ። በዚህ ሁኔታ ላይ ያለው ለትንሽ ጊዜ ዘነጋኋቸውና እንቅልፍ ወሰደኝ። ስነቃ ተኩላዎች በጎቹን አጥቅተዋቸው አገኘው። እድሌን እያማረርኩ ተቀመጡ።
ነገር ግን ፈጣሪን አስታወስኩ፣ ታገስኩ፣ ምንዳዬንም ከሱ ፈለግኩ። በዚህ ሁኔታ እያለው ይህ ሰውዬ አለፈ። ያኔ አይኑ አልጠፋም ነበር። እጁን በትከሻዬ ላይ ያደረገና አንተ እረኛ ምን ያሳዝንሃል አለኝ። እኔ ርኅራኄው ተሰማኝ። በውስጡም ደግ ሰው መሆኑን አወቅኩ። ስለ በጎቹና ተክሎቹ የሆነውን ነገርኩት። ተመለከተኝና አይዞህ አትዘን፣ ተክሎቹ በበሉት ምትክ 5 በጎች እገዛልሃለሁ አለኝ። እጄን ከፈጣሪ ውጭ ለሌላ ሰው መዘርጋት ስላለመድኩ በመጀመሪያ ላይ ምጽዋቱን መቀበል አልፈለግኩም ነበር። ነገር ግን ስላለው ሁኔታ ካሰብኩ በኋላ ተቀበሉ። ካልተቀበልኩም እኔና ልጆቼ የምንበለው እናጣ ይሆናል ብዬ ለራሴ ተናገርኩ። እነዚያ በጎች ያሉን ብቸኛ ንብረት ነበሩና በተግባርም ያ ሰውዬ 5 በጎችን ገዛልኝ። አመሰገንኩትም። ይህ ሰው በሽፍቶች ተደብድቦ አይኑን ያጣበት ቀን እስኪመጣ ድረስ ሳጥን ተሸክሞ ወደ እኔ መጣ። እንዲህም አለኝ፣ ይህ ከሀብቴ የተረፈው ነው። እስክመለስ ድረስ አደራ እንድትይዝልኝ እፈልጋለሁ። በዚያ ጊዜ የጌጣጌጥ ነጋዴ መሆኑን አወቅኩ። ቀናት አለፉ። ያንን አደራ ጠበቅኩ። ነገር ግን ሰውየው አደራውን ለመውሰድ ሲመለስ ሳጥኑን አላገኘሁትም። የት እንደጠፋም አላወቅኩም። ዳኛው በእረኛው ታሪክ ተነካ። እውነቱን እየተናገርክ እንደሆነ ይሰማኛል፣ ነገር ግን በቂ ማስረጃ ሳይኖርህ በነፃ ልለቅህ አልችልም አለ። ከዚያም ዳኛው ከአንተ ውጭ የሳጥኑን ቦታ የሚያውቅ አለ አለው። እረኛውም አለ፣ ክቡር ዳኛ ሆይ የዚህን አደራ ምስጢር ለረጅም ጊዜ ደብቄ ነበር፣ ከልጆቼ በአንዷ ልብ ስግብግብነት እንዳይገባ ፈርቼ። ነገር ግን አንድ ቀን ሳጥኑን ሳየው ታላቅ ልጄ አየችኝ። እውነቱን ከመናገር ውጪ አማራጭ አልነበረኝም። ዳኛው ከልጆች አንዷ ሳጥኑን እንደወሰደች ትጠረጥራለህ አለው። እረኛው አለ፣ ክቡር ዳኛ ልጆቼን በፈጣሪ ታዛዥነት ነው ያሳደግኳቸው። አንዳቸውም እንዲህ አይነት ድርጊት አይፈጽሙም። ዳኛው ለእረኛው ለሰጠው ቃልና አመሰግናለሁ፣ ነገር ግን እስካሁን የሚጠቅም ማስረጃ የለም አለው። ከዚያም ፍርዱን መናገር ጀመረ። ፈጣሪ ሆይ እኔ እንደተበደልኩ አንተ ታውቃለህ። ለምለው ነገር ከአንተ ውጪ ምስክር የለኝም አለ። እረኛው እጆቹን ሲያወርድ አንድ መልከ መልካም ወጣት ወደ ፍርድ ቤት ገባ። የክሱንም አቅጣጫ ቀየረው። ያ አይነ ስውር ለእረኛው አደራ የሰጠውን ሳጥን በእጁ ይዞ ነበር። ከዚያም በዳኛው ፊት አስቀመጠው። እንዲህም አለ፣ ክቡር ዳኛ ሆይ ይህ የምትፈልጉት ሳጥን ነው። እረኛው አደራውን ጠብቋል፣ ከተከሰሰበትም ወንጀል ነፃ ነው። በዚያን ጊዜ አይነ ስውሩ ሰውዬ ፊት ላይ ድንጋጤ ታየ። በፍርድ ቤቱ የነበሩ ሰዎች ሁሉ በመደነቅ ወደ ወጣቱ ዞሩ። ዳኛው ወደ እሱ ተመለከተና ቆይ አንተ ወጣት መጀመሪያ ማን እንደሆንክ ንገረኝ አለው። ወጣቱም እኔ ናይም እባላለሁ፣ የአይነ ስውሩ ሰውዬ ልጅ ነኝ አለ። ዳኛው ወደ አይነ ስውሩ ሰውዬ እያመለከተ ይህ አባትህ ነው አለው። ናይምም አይደለም ክቡር ዳኛ፣ ይህ አጎቴ ነው አለ። ዳኛው ተደነቀና እንዴት ሊሆን ይችላል አለ። ወጣቱም ክቡር ዳኛ፣ አሁን ከፊቱ የተቀመጠው አጎቴ ናስር ነው፣ የአባቴ መንታ። እሱ አይነ ስውር አይደለም፣ በደንብ ያያል። አሁን የመጣሁት ያንን ምስኪን እረኛ ከተከሰሰበት ወንጀል ነፃ ለማውጣት ነው። ዳኛው ወደ ናይም ተመለከተና ልጄ ሆይ ስለ ጉዳዩ የምታውቀውን ተናገር አለው። ናይምም አለ፣ አባቴ ያ አይነ ስውር ሰውዬ ከ1 ወር በፊት ሞቷል። ከመሞቱ በፊት በሽፍቶች እንደተጠቃና የቀረውን ሀብቱን በሙሉ ለዚያ እረኛ አደራ እንደሰጠው ነግሮኝ ነበር። አደራውን ለመቀበል ወደ እረኛው እንድሄድ አዘዘኝ። ስወጣ ግን አጎቴ ናስር ከበር በኋላ ቆሞ አየሁት። አባቴ የነገረኝን ሁሉ ሰምቶ ነበር። በአጎቴ ልብ ስግብግብነት ገባ። ሳጥኑን ለመውሰድ ፈለገ። በእረኛው ላይ ተንኮል ለመፈጸም እንዲመቸው እኔን በቤተ መንግስቱ ውስጥ በአንድ ክፍል ዘጋብኝ። እረኛው የት እንደሚደብቀው እስኪያውቅ ድረስ ተከታተለው። ከዚያም ሰረቀው። በዚህ ብቻ አልበቃውም። በእሱና በአባቴ መካከል ያለውን መመሳሰል በመጠቀም እረኛው ሳጥኑ እንዲሰጠው ጠየቀው። ይህንን ያደረገው እረኛውን ተጭኖ ከልጆቹ አንዷን ለማግባት ነበር። አጎቴ አላገባም ነበር። ለመጥፎ ጠባይና ስነ ምግባሩ ሴቶች ለጋብቻ ሲጠይቃቸው እምቢ ይሉት ነበርና አጎቴ ሳጥኑን በቤተ መንግስቱ ግቢ ውስጥ ቀብሮት ነበር። ለእሱ መጥፎ እድል ሆኖ ከአገልጋዮቹ አንዱ አየው።
መጥቶም ነገረኝ። አጎቴ ዘግቶብኝ ከነበረው ክፍልም አወጣኝ። ያንን ምስኪን እረኛ ለማዳን ወደዚህ መምጣት ቻልኩ። በንግግሬ እውነተኝነቴን ላረጋግጥላችሁ ሳጥኑን ይዤ መጣሁ። ናሂም ንግግሩን ሲጨርስ ዳኛው በጥሞና ያዳምጠው ነበር። ዳኛው አልጠበቀም። አጎትየው ናሲህን እንዲያዝ ትዕዛዝ አስተላለፈ። በተከሳሽ ሳጥን ውስጥም አስገባው። ከዚያም የወንድሙን ልጅ በማሰሩ፣ በአይነ ስውሩ ወንድሙ ስም በመመሳሰሉ፣ ሳጥኑን በመስረቁ፣ ተንኮል በመስራቱና በምስኪኑ እረኛ ላይ በዋሸው ውሸትና በፈጸመው በደል ምክንያት የ10 ዓመት እስራት ተፈረደበት። ከዚያም እረኛው ከተከሰሰበት ወንጀል ነፃ መሆኑን ፈረደ። የእረኛው ልጆች በታላቅ ደስታ ፈነደቁ። አባታቸው ከእስር መውጣቱን ማመን አቃታቸው። እረኛው ወደ ናሂም ተመለከተ። በአባቱ ላይ ክፉ ስላሰበ ይቅር እንዲለው ጠየቀ። ናሂምም ችግር የለውም፣ በአጎቴ ናሲህና በአባቴ መካከል በነበረው መመሳሰል የተነሳ አይፈረድብህም አለው። እረኛው ወደ ትንሿ ልጁ ተመለከተና ለምን ከእህቶችሽ ጋር ልጠይቅኝ አልመጣሽም አላት። ልጅቷም መለሰች፣ አባዬ አንተን በዚያ ሁኔታ ማየት አልቻልኩም። በጣም አዝኜ ስለነበር ከእህቶች ጋር መነጋገርም ሆነ ሀሳብ መለወጥ አቅቶኝ ነበር። በዚያን ጊዜ ታላቋና መካከለኛዋ እህት ወደ ትንሿ ተመለከቱ። ይቅርታም ጠየቋት። ሳጥኑን የወሰደችውና አባታቸውን ያሳሰረችው እሷ መስላቸው ነበርና። ትንሿ ልጅ እድሜዋ አነስተኛ ቢሆንም ትልቅ ልብ ነበራት። እህቶቿን ይቅር አለች፣ አቀፈቻቸው። እረኛውና ሶስቱ ልጆች ናሂምን ስለውለታውና አባታቸውን ስላዳንላቸው ካመሰገኑ በኋላ ወደ ቤታቸው ሄዱ። ከዚያ በኋላ የእረኛውና የልጆቹ ኑሮ ወደ ቀድሞ ሰላም ተመለሰ። እንዲያውም ከበፊቱ የተሻለ ሆነ። ናሂም አደራውን በመጠበቁ ለእረኛው ሽልማት ሰጥቶት ነበርና። እረኛው ቆመና ወደ ልጆቹ ተመለከተ። ባሳለፍነው ልምድ ጠቃሚ ትምህርት ተምረናል አለ። ልጆቹ ምንድን ነው አባዬ አሉ። እረኛውም አለ፣ ያለ ግልጽና ጠንካራ ማስረጃ በሰዎች ላይ መጥፎ መጠራጠር የለብንም። ፈጣሪም ከጥርጣሬዎች አንዳንዱ ወንጀል ናቸው ሲል እውነቱን ተናገረ።